ከኢትዮጵያ ውጭ ነው የምትኖሪው? ነገ ነው ፍላይቴ ልመለስ ነው። አባትሽ የት ነው ያለው? ኢሉባቦር መቱ። አትጆሌ መቱት? ኡጋ ኡጋ። ምትኩ ማን ነው? አባቴ። ምትኩ አባትሽ ነው? አዎ። ኢየሱስ ጌታ ነው። አሜን። ይኸውልሽ ሁለት ነገር ይዘሽ ትሄጃለሽ። አሜን። ሁለት ነገር ይዘሽ ትሄጃለሽ። አሜን። ይሄ ይዘሽ የምትሄጂው ሁለት ነገር በጌታ ፊት የጸለይሽበት ደግሞ በቃኝ ያልሽው ነገር አለ። አሁን ከዚህ ስትመለሺ ይሄንን ነገር ማስተናገድ አልፈልግም ብለሽዋል ጌታ። ይሄንን ነገር ጥዬ ይሄን ነገር ተሰብሮ ይሄ ነገር ተስተካክሎ ነው መመለስ የምፈልገው ብለሽዋል ጌታ። እኔ አንድ እባብ እመታለሁ፣ ከዛ የሚስተካከለውን ነገር ልንገርሽ። ነይ በቃ ይሄ ነገር እንዲቆረጥ ትፈልጊያለሽ። ለዛ ነው እግዚአብሔር ስፔሲፊክ ይሄ ምንድነው ብሎ የሚጠይቅሽ። እግዚአብሔር ይሄንን ነገር ዛሬ ቆርጦታል። አሜን። ለዘላለም ከላይሽ ላይ ተሰበረ። አሜን። በኢየሱስ ደም ተሰበረ። አሜን። እሺ ተቆርጧል ወይ? ተቆርጧል። ድገም። ተቆርጧል የሚባል ሰው ታውቂያለሽ? የሚባሉ ስሞች አሉ። ልንገርሽ፣ በትዳር ጉዳይ መሰበር አትፈልጊ። በትዳር ጉዳይ ከዚህ በኋላ መድማት አትፈልጊ። ያለፈውን ነገርሽን ስትቀብሪያል፣ ስትዘጊያል፣ ሁለተኛ ወደ እንደዚህ አይነት ጥፋት አልመለስም እያልሽ ስትናገሪ አይሻል። ምክንያቱም ዲያብሎስ ወስዶ ያዳከመሽ ጓዳ ነበር። ጸሎት ጥለሽ፣ አቅም ጥለሽ፣ ጌታን ጥለሽ እርቀሽ የሄድሽበት ኬዝ ስለነበር እግዚአብሔር ዛሬ ግን ይሄንን ጨለማ ከህይወትሽ ላይ ለዘላለም ሰብሮታል። አሜን። ጮክ ብላችሁ እባቡ ሞተ በሉ። እባቡ ሞተ። ስለዚህ አሁን መሐመድና ከሊፋን ላውራሽ። ተሰማይ ጽኑ ተስፋዬ ከኢየሱስ ጋር ለዘላለም መኖሪያዬ ሀብተ ሰማይ። ሰማሽኛል? ሁለቱንም አሁን ያልኩሽን ሁለቱንም ሰዎች በምንም አይነት ሂሳብ እግዚአብሔር ካንቺ ጋር ይሄዳል። የጨለማው ጉልበት ከላይሽ ላይ ተሰብሯል። አሜን። ፋይል ቅድም በጆሮሽ የነገርኩሽ ፋይል እግዚአብሔር ዘግቶታል። አሜን። ከዚህ በኋላ በዚህ ጉዳይ እየታመምሽ እየተያሽ አትኖሪም። አሜን። እግዚአብሔር እንግዳ ነገር በህይወትሽ ላይ ይጀምራል። አሜን። የምን ሀገር ልጅ ነሽ? የመቱ ልጅ። የመቱ ሜቲ ማን ነች? እኔ ነኝ። ሜቲ ነው ስምሽ? ስምሽ ሜቲ ነው። ይሄ ቻፕተር ተዘግቷል። ሁለቱም ቻፕተር አሜን። በቃ ጌታ እንዲያሳርፍሽ ፈልገሽ የመጣሽው በዚህ አይደለ? በሁለት ጉዳይ እግዚአብሔር ሁለቱንም ኬዝ ሁለቱንም ምዕራፍ ዘግቷል። አሜን። ከዚህ በኋላ የምትጀምሪው አዲስ ስራ፣ አዲስ እንቅስቃሴ ወደ ተባረከ መንገድ ይወስድሻል። ወደ ተባረከ ነገር ትገቢያለሽ። ስምሽን የሚከተል እባብ ዛሬ ወድቋል። ላይፍሽን የሚከተል ጨለማ ዛሬ ወደቀ። የአውሬ ዛሬ ወደቀ። አሜን። ቴንክ ዩ ጂሰስ። በኢየሱስ ደም ተፈቺ። አታፍሪም። እሺ ከዛሬ በኋላ ያገኘኝ በይ። ያገኘኝ ሰው አይደለም። ያገኘኝ ራሱ ኢየሱስ ነው። ኢየሱስ ነው። ትንሣኤ ሆኖልኛል። ትንሣኤ ሆኖልኛል። አንድ ሰው ጮክ ብሎ